መነሳሳት ወይም ሞቲቬሽን ስለሌለ አይደለም። ኮምፎርት ዞን ስለተመቸህ ተስማሚ ሆኖ ስለተላመድከው እና እሱን እስካላቆምክ ድረስ በዚያ ቦታ ትቆያለህ። በምቾት ተይዘህ ተስፋ ቆርጠህ ሌሎች ሰዎች እየተሻሻሉ ሲሄዱ፣ አንተ ግን ምክንያቶች ትፈልጋለህ። ሞቲቬሽን ውሸት ነው ብለህ ታምናለህ። ከመጀመር በፊት በመነሳሳት እንዳለብህ ታስባለህ። የኃይል ግፊት፣ ሁሉም ነገር በአንድ ጊዜ የሚገነባ ፍጹም እንደሚመጣ ትጠብቃለህ። ነገር ግን ያ ጊዜ መቼም አይመጣም እና እስከምትጠብቅ ድረስ ህይወትህ ቆሞ ትባዝናል። እኔ ያንን ለረጅም ጊዜ አድርጌዋለሁ፣ እናውቀዋለሁ። ሞቲቬሽን እንዴት እንደሚሰራ በመጨረሻ ቀን እስኪገባኝ ድረስ። ከዛ ሁሉም ነገር ተቀየረ። እንዴት እንደሆነ እነግርሃለሁ። ሞቲቬሽን የእርምጃ ምክንያት አይደለም፣ የእርምጃ ውጤት ነው። መጀመሪያ ሞቲቬሽን ስትሰማ ከዚያ እንቅስቃሴ ትጀምራለህ። እንደዛ አይደለም። መጀመሪያ እንቅስቃሴ ትጀምራለህ፣ ከዛ ሞቲቬሽን ይመጣል። ይህም በተረዳው ጊዜ ነው ሁሉ ነገር የተቀየረ። ምክንያቱም መስራት እንደምፈልግ እስክሰማ ድረስ መጠበቅ ተውኩ። ሞቲቬሽን እንድጀምር እስኪገፋኝ መጠበቅ ተውኩ። በተቃራኒ ውሳኔ በመውሰድ ጀመርኩ። ምንም ቢሆን እርምጃ ወስዷል። ሞቲቬሽን ከጀመርኩ በኋላ እኔን መከተል ጀመር። ይህ ሚስጥሩ ነው። በሞቲቬሽን የሚነሱ ሰዎች ይመጣሉ፣ ይሄዳሉ። ግን የሚቀጥሉት የሚጸኑ ሰዎች፣ ውስጣቸው የሚነግራቸውን የሚያደርጉ ሰዎች ናቸው። እነሱ በመደሰት አይመሩም፣ በዲሲፕሊን ይመራሉ። ለምን እንደሚያደርጉ ታውቃለህ? አንተ ስሜት ሲመጣ ብቻ የሚሰራ ሰው ነህ ወይስ ምንም ቢሆን ማድረግ ያለበትን የሚያደርግ ሰው ነህ? ይህ የሚሳካለት ሰውና የማይሳካለት ሰው መካከል ያለው ልዩነት ነው። የሚሳካላቸው ሰዎች ሞቲቬሽንን አይጠብቁም፣ ይፈጥሩታል እንጂ። እና ይህን በመንቀሳቀስ በመጀመሪያ ያደርጋሉ። ትንሽ ነገሮች ትልቅ ይሆናሉ። የመጀመሪያ እርምጃ ወደ ሁለተኛ ያመራል፣ ሁለተኛ እርምጃ ወደ ሶስተኛ ያመራል። እና ከዛ በኋላ እንቅስቃሴ ውስጥ ትገባለህ። እንቅስቃሴ ሞቲቬሽንን ይፈጥራል። ይህ ቀድሞ ቢነገረኝ እመኘው የነበረ ነገር ነው። ምክንያቱም መጀመር እንድችል ለመዘጋጀት እንዳለብኝ እያስብኩ ዓመታት አላጠፋም። ሀሳብ ብቻ ከሆነ መቼም ዝግጁ አትሆንም። ስለዚህ ራስክን እንዴት ሞቲቬሽን ላግኝ ብለህ ከመጠየቅ ይልቅ ይህንን ጠይቅ። በህይወት ውስጥ ምን አይነት ህመም ትመርጣለህ? ምክንያቱም የምትፈልገው ሁሉ ከህመም ይመጣል። ስኬት ትፈልጋለህ? የተግባር ሰው መሆን ትፈልጋለህ? ህመም መቀበል አለብህ። አካልህን ጤናማ ማድረግ ትፈልጋለህ? የልምምድ ህመም መቀበል አለብህ። ነፃነት ትፈልጋለህ? የከባድ ስራ ህመም መቀበል አለብህ። ሌላ መንገድ የለም። ስለዚህ እውነተኛ ጥያቄ ይህ ነው፣ ምን አይነት ህመም ለመቀበል ዝግጁ ነህ? ምክንያቱም የሚያሸንፉ ሰዎች ህመማቸውን ይመርጣሉ። ነገሮች ቀላል እንዲሆኑ አይጠብቁም። ሞቲቬሽን እስኪመጣ አይጠብቁም። ሁኔታ እንኳን ቢከብድ ይጀምራሉ። ስሜታቸው ቢናገር እንኳን፣ አእምሯቸው አቆሙ ቢል እንኳን ይቀጥላሉ። በመጨረሻ ሞቲቬሽን የሚያስፈልጋቸው አይነት ሰዎች ይሆናሉ። ምክንያቱም ውሳኔ ያላቸው። ስሜት ስለመጣ አይሰሩም፣ መስራት ስላለባቸው ይሰራሉ። ህይወትን መቀየር ከፈለክ አሁኑን ወስን። ማን መሆን ትፈልጋለህ? ምክንያቱም ከመንቀሳቀስ በኋላ፣ እርምጃ ለመውሰድ ከተገደብክ በኋላ፣ ኢቭን ስሜት ባይኖርህ ከዚያ በኋላ ሞቲቬሽን አትፈልግም። ስለዚህ ከዚህ በኋላ ለመውሰድ ለመስራት ዝግጁ ከሆንክ ይህ ቪዲዮ ተጨማሪ ሀሳብ ይሰጣል። እና እመን፣ ሞቲቬሽን መጠበቅ ካቆምክ በኋላ ማንም ሊያቆም አይችልም። ተጨማሪ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ።